እሺ ማይክሮሶፍት ወርድ ላይ የጻፍነውን ቴክስት ለማስተካከል ብዙ ስቴፖች ይኖሩናል። የመጀመሪያው ምንድነው? ፎንት ስታይሉን መቀየር ሊሆን ይችላል። ፎንት ስታይል ለመቀየር መጀመሪያ መቀየር የፈለግነውን ቴክስቱን ሴሌክት እናደርጋለን። እኔ ሁሉንም ነው መቀየር የፈለኩት። ኮንትሮል ፕላስ ኤ ብዬ ሴሌክት አደረኩት። ዜን ሆም ላይ እንገባና እዚች ጋር እንደምታዩት ይችን ፎንት የምትለዋን ክሊክ ሳደርጋት የምፈልገውን አይነት ፎንት ታይፕ ቼንጅ ማድረግ እችላለሁ። ለምሳሌ እኛ ታይምስ ኒው ሮማን ነው ማድረግ የፈለግን። ልዩነቱን ይዩት፣ በዚህ መልክ ቀይሮልኛል። ፎንት ሳይዙንም መቀየር ብፈልግ መቀየር የፈለኩትን መጀመሪያ ሴሌክት አደርጋለሁ። እኔ ሁሉንም ስለሆነ ኮንትሮል ፕላስ ያልኩ ዜን ይችንኛዋን ቁጥሯን ፎንት ሳይዝ የምትለዋን ክሊክ ሳደርጋት እነዚህ ቁጥሮች ይመጡልኛል። ስታንዳርዱ አብዛኛውን ጊዜ ለዶክመንት 12 ስለሆነ 12ን ተጠቀሙ። ዜን ሌላኛው ምንድነው? ሶስተኛው ላሳያችሁ የፈለኩት ኖርማሊ አላይመንቱን ማስተካከል ነው። አላይመንት፣ ራይት አላይመንት፣ ሌፍት አላይመንት እነዚህ ናቸው። ሆም ውስጥ እነዚህ አላይመንቶች አሉ። የምንፈልገውን ሌፍት ከሆነ እንዲሆን የፈለግን ይሄን ሴሌክት እናደርጋለን። ሴንተር ከሆነ ይሄን፣ ራይት ከሆነ ይሄን ሴሌክት እናደርጋለን። ግን የሚመከረው የትኛው ነው? ይሄኛው ጀስቲፋይ አላይመንት ቢሆን የተሻለ ይሆናል ማለት ነው። በዚህ መልኩ ዶክመንታችን ማድረግ ችለናል።